እስልምና ፍትህን የሚያዘው ለወዳጅ ብቻ አይደለም። አንድ ሰው ብንጠላው እንኳን በእርሱ ላይ ከመበደልና ፍትህን ከማጉደል መቆጠብ እንዳለብን ቁርአን ያስተምራል። የሰዎችን ጥላቻ ፍትህን እንዳታጓድሉ አይገፋፋችሁም፣ ፍትሃዊ ሁኑ፣ እርሱ ለፈሪያ አምላክነት የቀረበ ነውና። አልማኢዳ 8። አንድ ሰው እውነትን መናገርና ፍትህን ማስፈር ያለበት በሌሎች ላይ ብቻ ሳይሆን በራሱ በወላጆቹና በቅርብ ዘመዶቹ ላይ ጉዳት የሚያመጣ ቢሆንም እንኳን ነው። ሐቀኝነት ከዝምድና በላይ ቅድሚያ ይሰጠዋል። ማንኛውም ስልጣን ያለው ሰው መሪ፣ ዳኛ ወይንም የቤተሰብ ኃላፊ ፍትሃዊ መሆን ግዴታው ነው። ያለ አድሎ መፍረድና የሰዎችን መብት ማስከበር በአላህ ዘንድ ትልቅ ምንዳ ያስገኛል። በፍትህ የሚመሩ መሪዎች የቂያማ ቀን በአላህ ጥላ ስር ከሚጠለሉ ሰዎች መካከል አንዱ ናቸው። በንግድ ሥራ ላይ ማጭበርበር፣ ሚዛን ማጉደልና ሰዎችን መሸወድ በጽኑ የተከለከለ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ያታለለን ያሻጠረብን ከእኛ አይደለም ብለዋል። በንግድ ላይ ታማኝና ሐቀኛ የሆነ ሰው ከነቢያትና ከሰማዕታት ጋር እንደሚቀሰቀስ ተነግሯል። ፍትህና ሐቀኝነት የሰዎችን ምስጢር መጠበቅን፣ የተቀበሉትን አደራ መመለስንና የገባውን ቃል መሙላትን ያጠቃልላል። ቃልን ማጠፍ የሙናፊቅነት የግብዝነት ምልክት ተደርጎ ነው የሚታየው።